45 ዲግሪ ሁለተኛ ዘዴ ለማጥቃትና መከላከል አሁን በሊባቢ ያየነውን በቁጥር ምን መስላል መቼ ሙሉ በሙሉ ዝግጅት ላይ ካለንበት መቼ ከመምጣቱ በፊት እግር ከመሬት አንስቶ ለመምጣት ዘነዝር እኛን ከመጣ በኋላ አይደለም ምን ከመምጣቱ በፊት ተንደርድረን በግራ እግር ወደፊት በመግባት ከታፋ አሳልፈን ከጉልበቱ አሳልፈን ታፋው መያዝ ሙሉ በሙሉ ጎሮሮ መያዝና እዛ ቀርበን መሬት ላይ መጋጨት ይሆናል በቁጥርና በሰርታው ጋር 45 ዲግሪ ሁለተኛ ዘዴ ለማጥቃትና መከላከል በቁጥር አንድ ለማጥቃትና ለመከላከል በቁጥር አንድ ሲባል መቼ ሙሉ በሙሉ ቢለብል ለመምታት ሲመጣ ተንደርድረን በመግባት በዚህ መልክ መያዝ ጠላት ከሆነ እዚህ ጋር ጎሮሮው ነው የሚይዘው አሁን ወገን ስለሆነ ወለታውን በዚህ መልክ ይዛል ቀኝ እግሩ ወደ ኋላ ለጠረባ ተወጥሮ ይጠብቃል በቁጥር ሁለት በቁጥር ሁለት ሲባል አሁን እዚህ ጋር ቀርበን ስንጥለው ወገን ስለሆነ ቆለታውን ይዞ ነው እስከ መሬት ሄደው ጠላት ከሆነ ግን አየር ላይ ጠርበን ስንጥለው በጭንቅላቱ መሬት ላይ መጥቶ ነጥሮ ይዛው ከስራ ውጭ ይሆናል ቀኝ እግሩ ወደ ኋላ በዚህ መልክ በቁጥር